እየሰራ ነው። ለታላቁ ፍልሚያ ውል ተፈራርመው ህዝቡ በጉጉት እየጠበቃቸው ባለበት ሁኔታ ሁለቱም ተቀናቃኞች መንገድ ላይ መደባደባቸው በስፖርቱ ቤተሰብ ዘንድ ትልቅ ጥያቄ ፈጥሯል። እንደምን ዋላችሁ አድማጮቻችን። ዛሬ በስፖርቱ ዓለም የተሰማው ያልተጠበቀና አሳዛኝ ክስተት መነጋገሪያ ሆኗል። በኢትዮጵያ ስፖርት ታሪክ ውስጥ በጉጉት ሲጠበቅ የነበረው የሴዶ ማርሻልና የጆኒ ፍልሚያ ወደ ሪንግ ሳይሆን ወደ ጎዳና መውረዱ እጅግ አሳዛኝ ነው የተባለ ነው። ዛሬ ይህንን ጉዳይ ከበርካታ አንግሎች እንመለከተዋለን። የሴዶ ማርሻልና የጆኒ ፍልሚያ በሪንግ ውስጥ ሳይሆን በሰው መተላለፊያ መንገድ ላይ መከሰቱ ስንሰማ ሁላችንም ደንግጠናል። ለታላቁ ፍልሚያ ውል ተፈራርመው ህዝቡ በጉጉት እየጠበቃቸው ባለበት በዚህ ሰዓት ሁለቱ ተቀናቃኞች መንገድ ላይ መደባደባቸው በስፖርቱ ቤተሰብ ዘንድ ትልቅ ጥያቄ ፈጥሯል። የግጭቱ አጀማመር ከማንኛውም ሰው የሚጠበቅ አይደለም። ምንጮቻችን እንደገለጹት ሴዶ ማርሻል ማህበራዊ አሻራውን ለማሳረፍ ችግኝ በመትከል ላይ በነበረበት ሰዓት ነው ጆኒ ከኋላው በድንገት በመምጣት እግሩን ለመቆለፍ የሞከረው። ይህ ድርጊት በአካባቢው በነበሩ የፖሊስ አባላትና በህዝብ ርብርብ ባይገታ ኖሮ ጉዳዩ የከፋ ሊሆን ይችል ነበር ሲሉ ገልጸዋል። የዚህ ድርጊት አሳዛኝ ገጽታ የሚጀምረው እዚህ ላይ ነው። ስፖርት ሰላምን የሚሰብክ ዘርፍ ሆኖ ሳለ በጠራራ ፀሐይ መንገድ ላይ መጋጠም ለስፖርቱ ዘርፍ ያለው ክብር ዝቅ እንዲል አድርጓል ተብሏል። አሁን ጥያቄው ያለው እዚህ ላይ ነው። ሁለቱ ባለሙያዎች ስፖርታዊ ጨዋነት ወደ ጎን የተዉት ለምንድን ነው? በስፖርት ስነ ምግባር ደንብ መሰረት ከሪንግ ውጪ የሚፈጸም እንዲህ አይነት ድርጊት ምን አይነት የህግ ተጠያቂነት ይኖረዋል? ይህ ጉዳይ በኢትዮጵያ ስፖርት ኮሚሽንና በስፖርት ማህበራት በኩል ሊጣራ እንደሚገባ እየተነገረ ይገኛል። አድማጮቻችን፣ ጉዳዩ ከስፖርት ስነ ምግባር አኳያ ለመመልከት እንሞክር። ስፖርት ለህፃናት፣ ለወጣቶች የአርያነት ምንጭ ነው። ታዳጊዎች እነዚህን አትሌት እንደ ጀግና እየተመለከቱ በማደግ ላይ ሳሉ እንዲህ አይነት የጎዳና ላይ ግጭት ምን አይነት መልእክት ያስተላልፋልም ሲሉ ማህበረሰቡ ገልጿል። ስፖርት ማለት ድልም ብቻ ሳይሆን ተቃዋሚን ማክበርን፣ መከባበርንና ሰላምን የሚሰብክ መድረክ ነው ሲሉም ገልጸዋል። ይህ ድርጊት ግን የሙያውን ክብር የሚያሳንስ ብቻ ሳይሆን በኢትዮጵያ ስፖርት እድገት ላይ ጥላ የሚያጠላ ነው ሲሉም ገልጸዋል። በህጋዊ መንገድ መድረክ ተዘጋጅቶላቸው ህዝብ በክብር የሚጠብቃቸው ስፖርተኞች የጎዳና ላይ ጠብ ውስጥ መግባት በፍጹም ተቀባይነት የለውም። ችግኝ የመትከል አይነት በጎ ተግባራት በባህልና በሰላም የሚከወኑበት ቦታ ላይ እንዲህ አይነት ጥቃት መፈጸሙ የዜጎችን ስነ ልቦና የሚጎዳ ነው ሲሉ አስታውቋል። ይህ ክስተት በሁለቱ ስፖርተኞች መካከል ባለው ፍልሚያ ላይ ተጽዕኖ ይኖረዋል ወይ? የፌዴሬሽኑ ውሳኔ ምን ይሆን? ይህንን ወደፊት የምናሳውቃችሁ ይሆናል። እንደ ማጠቃለያ ግን እውነተኛ ስፖርተኝነት የሚለካው በሜዳ ላይ በሚታይ ጥንካሬ ብቻ አይደለም፣ ይልቁንም ከሜዳ ውጪ በሚታይ ጨዋነትም ጭምር ነው። ይህ አይነቱ ድርጊት በኢትዮጵያ ስፖርት እድገት ላይ ጥላ እንዳያጠላ የሚመለከታቸው አካላትና ስፖርተኞች ራሳቸው ቆም ብለው ሊያስቡበትና ራሳቸውን ሊገሩ ይገባል። ስፖርት ሰላም፣ ፍቅርና አንድነት ነው። በጉዳዩ ዙሪያ ተጨማሪ መረጃዎች ሲኖሩ ወደ እናንተ የምናደርስ ይሆናል። አድማጮቻችን፣ እናንተ ስለዚህ ጉዳይ ምን ታስባላችሁ? አስተያየታችሁን በኮሜንት አስቀምጡልን። እንደዚህ አዳዲስ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ።